ሰላም ሰላም ውድ የኢትዮ ብሪፍ ሚዲያ አድማጭ ተመልካቾቻችን ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበራችሁ? እንግዲህ ዛሬ ወደ ተለመደውና ወደ አቆምንበት ትምህርታችን እንቀጥላለን። የአዶቤ ፎቶሾፕን በደንብ ጥንቅቅ አድርገን መጨረስ ስላለብን እሱን በተከታታይ እየወሰድን ወይም ደግሞ እየተማርን ነው የምንገኝና እንግዲህ የመጀመሪያውን ክላስ እንደ ኦሪንቴሽን ኮምፖዚሽን ሴት ማድረግ ባለፈው አይተናል። ዛሬ ደግሞ ፎቶሾፓችን እናስነሳና ፎቶሾፓችን አስነስተን የተወሰነ ነገር እናያለን ማለት ነው። ላይክ ባክግራውንድ እንዴት ነው ክሬት የምናደርግ የሚለውን እና ላየር እና ተመሳሳይ የሚባሉ ነገሮችን ኢንተርፌሱን ተላምደ ነው ዛሬ እንጨርሳለን ማለት ነው። የተወሰነ ደቂቃ አብራችሁ ቆዩ። እጅግ በጣም ወዳችኋለሁ። ሰብስክራይብ፣ ላይክ እና ሸር ግን አድርጉ እንዳይረሳ፣ አደራ 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 ለማለት ነው። እጅግ በጣም ወዳችኋለሁ። አብራችሁን ቆዩ። እንጀምር። እንደምታዩት አዶቤ ፎቶሾፕ ሲሲ የሚባለው ላይ ነው ያለን። አሁን 2026 ተለቋል። እናንተ እያወረዳችሁ መጠቀም ትችላላችሁ። ፍሪ አለላችሁ፣ ትሪያል ይሰጣችኋል። እሱን መጠቀም ትችላላችሁ። ይህ የመጀመሪያው ኢንተርፌሱን ከፍቶታል አዶቤ ፎቶሾፕ። እዚህ ጋር ክሬት ኒው ብዬ እቀጥላለሁ። ቢኮዝ አዲስ ስለሆነ ገና እያየን ያለን እኛ እዚህ በፊት የጀመርነው ነገር ወይም የጀመረው ፕሮጀክት ካለን ኦፕን ብለን እንጀምራለን። ግን ምንም የጀመርነው ነገር ስለሌለ ክሬት ኒው ብለን እንገባለን። ክሬት ኒው ብለን እንገባና ኮምፖዚሽን ሴት እናደርጋለን። እዚህ ጋር ባይ ዲፎልት የሚሰጠኝ የኮምፖዚሽን ሴቲንግ አለ። ላይክ ዊድዝ፣ ሃይት፣ ሪዞሉሽን፣ አርጂቢ ከለር ወይም ደግሞ ከለር ሞድ የሚባሉ ነገሮችን ባለፈው አይተናል። ቢት ምናምን የሚባሉና ባክግራውንድ ኮንተንት የሚሉትን ነገሮች ባለፈው አይተን እነዚህን ማለት ነው ባይ ዲፎልት የመጀመሪያው ላይ የምናገኛቸውን ካስተም ላይ ገብተን የምናገኛቸውን አይተን ነው ባለፈው ኮምፖዚሽን ክሬት ማድረግ ተምረናል። እሱን እንግዲህ ያላያችሁ ሰዎች ወደኋላ ሄዳችሁ የመጀመሪያውን ክፍል ማየት ትችላላችሁ። ይሄ 1920 በ1080 ማለት ፉል ኤችዲ ዲስፕሌይ ለሚሆን ነገር ሰጥቶኛል ማለት ነው። በፒክስል ፒክስል ማለት እንግዲህ ናምበር ኦፍ ዶት ባለፈው ነግሬያችኋለሁ። እሱን ወደዛ አልደግመውም። ስለዚህ አንድ ፉል ኤችዲ ወይም ደግሞ አንድ ሙሉ ስክሪን የሆነ ዲስፕሌይ ለሚሆን ግራፊክስ ላይክ ኢሜጅ ሊሆን ይችላል። ኢሜጁ ጋር አብረው ያሉ ቴክስቶች ዋቴቨር የተለያዩ ሸፖች ሊኖሩ ይችላሉ። እሱን አት ሆል ነው ግራፊክስ የምንለው። እሱን ያጠቃለለ ሙሉ አንድ ስክሪን በቴሌቪዥን ሊሆን ይችላል፣ በኮምፒውተራችሁ ሊሆን ይችላል። ብቻ ዲስፕሌይ የሚሆን ነገር ኢንተርኔት ላይ ላይክ ዌብሳይት፣ ዩቲዩብ ተምኔል፣ ፌስቡክ ፔጅ ዲስፕሌይ ለሚሆን ነገር የተዘጋጀ ማለት ነው። ይሄ ፉል ኤችዲ ስንል ማለት ነው 1920 በ1080። ነገር ግን እናንተ ይህንን ምን ማድረግ ትችላላችሁ? 1920 በ1080 የሚለውን እንደ ራሳችሁ ፍላጎት ማሳነስ ትችላላችሁ። ነገር ግን ኳሊቲውን በጣም መወሰን መቻል አለባችሁ። ፍሬሙን በጣም መወሰን መቻል አለባችሁ። ላይክ ፍሬሙን ይሄን ዊድዙንና ሃይቱን ቀንሳችሁ ግን ያንን ምስል ልለጥጠውና ፉል ኤችዲ ላድርገው ብትሉ ኳሊቲው በጣም ይወርድባችኋል። ስለዚህ እሱን መጠንቀቅ መቻል አለባችሁ። ቢኮዝ የምትሰሩት ነገር ኮምፒቴሽን አለው። ኮምፒቴሽኑ ደግሞ የሚለካው በምንድነው? በኳሊቲ ነው። ስለዚህ ፉል ኤችዲ የምናገኘው 1920 በ1080 ነው። እዚህ ጋር በፒክስል ነው። ነገር ግን ባለፈው ያላየነው ነገር ዛሬ ትንሽ የምነግራችሁ ፕሪንት ለሚሆን ነገር ከሆነ እችንን ሴንቲሜትር እናረጋትና ያው የተለመደ ስለሆነ ነው እንጂ በፒክስል መስራት ትችላላችሁ። ነገር ግን ሴንቲሜትር እችን እናረጋትና በሴንቲሜትር ይህንን ዊድዝ ለምሳሌ 1 ሜትር በ1 ሜትር የሆነ ባነር ማዘጋጀት ከፈለኩኝ 1 ሜትር በ1 ሜትር የሆነ ባነር ማዘጋጀት ከፈለኩ 1 ሲባዛ በ10 ነው ማረገው። ስለዚህ 1 ሲባዛ በ10 10 ዊድዙ 10 ነው። እንደገና ሃይቱም ደግሞ 10 ነው የሚሆን ማለት ነው። 2 ሜትር በ2 ሜትር ማረግ ከፈለኩኝ ደግሞ ምንድነው ማረገው ማለት ነው? 2 ሲባዛ በ10 ሃይቱን አረጋዋለሁ፣ ዊድዙንም 2 ሲባዛ በ10 አረጋዋለሁ። 20 በ20 ይሆንልኛል ማለት ነው። ምሰራውን ነገር በ10 ማባዛት ማለት ነው። ስለዚህ ቢዝነስ ካርድ ማዘጋጀት ትችላላችሁ፣ ብሮሸሮችን ማዘጋጀት ትችላላችሁ፣ ስቲከሮችን ማዘጋጀት ትችላላችሁ፣ የምትፈልጉትን ነገር ማዘጋጀት ትችላላችሁ በዚህ ማለት ነው። እዛ ሪዞሉሽን አለ። ባለፈው እንደተነጋገርነው የኮምፒውተራችሁ አቅም በጣም ሃይ ከሆነ ሪዞሉሽኑ 300 ብታረጉት በጣም አሪፍ ነው። ሌተስት የሆነ ኮምፒውተር የምትጠቀሙ ከሆነና
የግራፊክስ ካርድም ካለው 300 ብታረጉት በጣም አሪፍ ነው። የኔ እሱን መቀበል ስለሚችል የኮምፒውተር አቅሙ 300 ነው አድርጌ የምሰራ ብዙ ጊዜ አርጂቢ ከለሩን ፕሪንት ለማድረገው ስለሆነ ምንድነው ማድረገው ማለት ነው ሲኤምዋይኬ ነው ማድረገው ማለት ነው። ሲኤምዋይኬ አደርግና ሰጠዋለሁ ማለት ነው። በአርጂቢ ከለርም ፕሪንት ማድረግ እንችላለን። ዳልት ማተር ግን ሲኤምዋይኬ ራሱን የቻለ ለፕሪንተር ተብሎ የተዘጋጀ ከለር ሞድ ስለሆነ ወይም ሰከንዳሪ ከለሮች ምንላቸው ሲኤምዋይኬ ስለሆኑ ሲያን ማግኔታ የሎ እና ኬ ደግሞ ያ ቦነስ ወይም ጊፍትድ ከለር ጆከር እንደምጠቀምባት ስለሆነች እሱን እንጠቀማለን ማለት ነው። ከዛ ቢት 8 ቢት ነው የምትጠቀሙ ባለፈው እንደነገርኳችሁ። ከዛ በኋላ መጣነ ባክግራውንድ ኮንተንታችን ዋይት የሚሆን ብላክ የሚሆን ምንም ያስጨንቀን ነገር የለም። ቢኮዝ ከገባን በኋላ ከፈለግን ዋይት ከፈለግን ሬድ ከፈለግን ብሉ ከፈለግን ደግሞ ግራዲያንት ከለር የተለያየ ከለር መስጠት እንችላለን። ምንም ችግር የለውም። ዋይትም ቢሆን ዝም ብዬ ገብቼ እዛ ማስለቀቅ እችላለሁ። እዛ በኋላ ማድረገው ምንድነው ክሬት ምትላለች እዚህ ጋር ክሬት አደርገዋለሁ ማለት ነው። ኦፍ ኮርስ እንደ ቨርዥኑ ይለያያል ማለት ነው። እንደ ቨርዥኑ ይለያያል። ቨርዥኑ ይሄ የ2021 ምርት ስለሆነ ብዙ ነገር ውጭ ላይ ነው ማገኘው። እዛ በፊት የነበሩ ምርቶች ግን አንዳንዶቹ ነገር ክሬት የምታረጉበት ቦታ ምናምን የተለያየ ቦታ ልታገኙ ትችላላችሁ። ዞሮ ዞሮ ክሬት የምትለዋን ፈልጋችሁ እሷን ክሊክ ማድረግ ነው። ይሄ አሁን አንሜትር በአንሜትር የሆነ ፕሪንት ለሚሆን ነገር ሰጥቶኛል ማለት ነው። ሶ እኔ ግን አሁን ዛሬ ይሄንን ሳይሆን የምፈልገው ዲስፕሌይ ለሚሆን ነገር ፉል ኤችዲ ሰርቶ ለእናንተ ማሳየት ነው። የመጀመሪያው ክላሳችንም ይሄ ነው ማለት ነው። ስለዚህ ኮምፖዚሽን ክሬት አደርጋለን። ቀጥለን የመጀመሪያው ክላሳችን እንጀምራለን ዛሬ ማለት ነው። ስንጀምር ዲስፕሌይ ለሚሆን ነገር ነው የምንሰራው ያልኳችሁ። ላይክ ዌብሳይት ላይ ፌስቡክ ላይ መለጠፈው ወይም ደግሞ ፎቶ ኤዲት ማድረግበት እና ፎቶ ኤዲት አድርጌ ምን ላይ ቴሌቪዥን ላይ ዲስፕሌይ ላደርገው ይችላል። ብቻ ዲስፕሌይ ለሚሆን ነገር ላዘጋጀው ስለሆነ ይሄንን ላስተካክለው። በስተት ባይ ዲፎልት ዝም ብዬ ክሬት አድርጌ ብገባ ልክ እንዳሁኑ ገብቼ ምን ማድረግ እችላለሁ ማስተካከል እችላለሁ። ይሄን አጥፍቼ ክሎዝ ብዬ ምናምን እንደገና አስነስቼ ማስተካከል የለብኝም፣ ጊዜ ይወስድብኛል ማለት ነው። ስለዚህ እዚህ ጋር ሜኑ ባር ላይ ኢሜጅ ምትላለች። ኢሜጅ ላይ ይገባና ኢሜጅ ሳይዝ እና ካናቫ ሳይዝ ምትላለች። ካናቫ ሳይዝ የኢሜጁን ሳይዝ ዊድዙን እና ሃይቱን ያሳየኛል። እሱን አጀስት ማድረግ እችላለሁ። ኢሜጅ ሳይዝ ከገባው ደግሞ ከነ ሪዞሉሽኑ ያሳየኛል ማለት ነው። ስለዚህ ከነ ሪዞሉሽኑ ስለሚያሳየኝ አሁን እዚህ ጋር በፒክስል ቀይሮ ታገኘሁት። ቅድም በስንት ስለሰጠሁት ነው በሴንቲሜትር 10 በ10 አርጌ ስለሰጠሁት which is 1 ሜትር በ1 ሜትር የሆነ ባነር ወይም ስቲከር ፕሪንት ላረግ ስለነበረ ነው የገባው። ስለዚህ እዚህ ጋር ገብቼ ማርጋለ ኖ እኔ አሁን ስቲከር ወይም ደግሞ ባነር አይደለም ምሰራ፣ እኔ ፉል ኤችዲ ዲስፕሌይ ላደርግ ነው። የት ጋር ወይ የዩቲዩብ ተምኔል ልሰራ ነው እንደ መግቢያ ከበር፣ ወይ ደግሞ ፌስቡክ ላይ የምሰራውን ነገር ፖስት ላረግበት ነው፣ ወይ ደግሞ ዌብሳይት ላይ ፖስት ላረገው ስለሆነ ቀይርልኝ ብዬ ልቀይረው ነው። ስለዚህ ቀይረው ብዙ ጊዜ የሚሻለው በፒክስል ማድረግ ነው። በፒክስል ስንት 1920 በ1080 ፉል ኤችዲ ያገኛለሁ። ሪዞሉሽኑ 300 ነው። 300 እተዋለሁ ማለት ነው። ኦኬ አልኩት። አሁን ይቀይርልኛል። ሉክ እንደዚህ አድርጎ 1920 በ1080 ላንድስኬፕ አድርጎ ይሰጠኛል ማለት ነው። ከመሆን ከሰጠኝ በኋላ ይሄ ባክግራውንድ ኮንተንት ቅድም እንድናደርግነው ዋይት ነው ያደረግነው። ይሄንን ዋይት ምን ማድረግ እንችላለን? ማስለቀቅ እንችላለን። ለማስለቀቅ 3-4 ሜቶዶችን መጠቀም እንችላለን። እናንተ ኤክስፔሪንስ ያደርጋችሁትን ወይ ደግሞ ብዙ ጊዜ የሚመከረው ምንድነው የተለያዩ መንገዶች አሉ። ግን የኮምፒውተር አንዱ አድቫንቴጅ ምንድነው ሾርተስት ፓዝ የሆነው መምረጥ ነው። ብዙ ጊዜ የተለያዩ መንገዶችን ሄደን ሶሉሽናችን ፕሮብለማችን ሶልቭ ልናደርግ እንችላለን። ግን በጣም ቤስት ወይ የሚባለው በአቋራጭ ሄዶ ባጭሩ ሄዶ ሶሉሽኑን ማግኘት ነው። ዛት ኮምፒውተር ፕሮግራሚንግ ምናልባት ትንሽ ነካነካ ልናደርገው እንችላለን እዛ ስንገባ ስለ አልጎሪዝም ማለት ነው። አንዱ ሶሉሽኑን የምናገኝበት ሜተድ ምን ያህል ጊዜ ወሰደብን ስለሆነ ማለት ነው። ባይ ዲፎልት ምንድነው የትም አምጩ ምናምን ዱቄቱን አምጩ የትም ፍጩ ዱቄቱን አምጩ አይነት አባባል ሊሰራ ይችላል። ነገር ግን እሱ የኮምፒውተር ላይ ታይም ራሱ ሜጀር ያደርጋል። በምን ያህል ፍጥነት ነው ፕሮብለማችን ሶልቭ ያደረግነው ስራችን ታስካችን የጨረስነው የሚለውን
ሶልቭ የምናደርግበት በአቋራጭ። ስለዚህ 3-4 መንገዶች አሉ። እናንተ የተሻለን ወይም አቋራጭ ነው የምትሉትን ማየት ትችላላችሁ። እሱን ለማየት ላይ ይህንን ዋይት እኔ አስለቅቄ ሬድ ማድረግ ስለፈለኩኝ አንደኛው ዝም ብዬ ዋይቱ እንዳለ እዚህ ጋር ሬክታንግል የምትላለች ሉክ ቱልባር ላይ ይሄ ምንድነው ሜኑ ባር ነው የሚባለው። ይሄ ስታንዳርድ ቱልባር ይባላል። ይሄ ኢንተርፌሱ ማለት ነው። ይሄ ነጩ ቦታ ደግሞ ወርኪንግ ኤሪያ ነው የሚባለው። ወርኪንግ ኤሪያ ይባላል። ይሄ የፎቶሾፕ ቱሎች ናቸው። የተለያዩ ቱሎች ምሰራባቸው ወይም አትሪቢዩት የምንላቸው ናቸው እነዚህ። ስለዚህ እዚህ ላይ ሬክታንግል ምልክት አለች። እችን ሬክታንግል ምልክት ክሊክ አድርጌ ሲይዛት ወይም ራይት ክሊክ ሳደርጋት እችን ድሮፕ ዳውን ሜኑ ዋን ድሮፕ ዳውን ሜኑ ማለት ሊስት ማለት ነው። በስራች በውስጣቸው ብዙ ሊስቶች አሉ እንደማለት ነው። ቢኮዝ ይህን ሁሉ ነገር የምታዩትን ውጭ ላይ ቢያደርገው ኮምፒውተራችን ወርኪንግ ኤሪያ አይኖረውም፣ ሙሉ በሙሉ የተሸፈነ ነው የሚሆነው ማለት ነው። ስለዚህ ድሮፕ ዳውን ሜኑ ላይክ ፎልደር ማለት ነው። ፎልደር አሁን አንድ ፎልደር ክሬት ስናደርግ ብዙ ነገሮችን በውስጡ ስብስብ አድርጎ እንደሚይዝልኝ ሽክፍ አድርጎ እንደሚይዝልኝ እንደማለት ነው ማለት ነው። ላይክ የቤታችሁ ቁም ሳጥን የተለያዩ ልብሶችንና የተለያዩ ጫማዎችን ሰብስቦ ልክ እንደያዘው ሁሉ ማለት ነው። ሊስት ማለት ነው። ናምበር ኦፍ ሊስቶችን የምናገኛቸው ክሊክ አድርገን እናገኛለን። እዛ ባይ ዲፎልት ያው ሬክታንግል ምልክት ነው የመጀመሪያው የምናገኛት። እችን ሬክታንግል ምልክት አመጣን ምን ማድረግ እንችላለን? ድሮ አድርገን የተለየ ከለር ባክግራውንድ መስጠት እንችላለን እዚህ ጋር ማለት ነው። አያያይ እሱን አልፈልግም ካላችሁ ደግሞ ይህንን አጠፋና በባክስፔስ ወይም በዲሌት ማጥፋት ትችላላችሁ ጋይስ። ስለዚህ እሱን አጠፋና ምን አደርጋለሁ ማለት ነው። ይሄንን የመጀመሪያውን ባዶ እስኪ ከስክራች ጀምርልኝ ይሄን አስለቅቅልኝ ካላችሁት ደግሞ ምን ታደርጋላችሁ ማለት ነው። እችን የቁልፍ ምልክት ታስለቅቁና እዚህ ጋር ሎክ ተደርጋ ነበር እሷን አንሎክ አደረኳትና ምን ማድረግ እችላለሁ ማለት ነው። ይሄንን ዲሌት ማድረግ እችላለሁ ወይ በባክስፔስ ማጥፋት እችላለሁ ማለት ነው፣ እንደቅድሙ ማለት ነው። ካልሆነ ደግሞ ምን ማድረግ እችላላችሁ ማለት ነው። እዚህ ጋር አሁንም ሌላ ተጨማሪ ቱል ላሳያችሁ ነው። ኢሬዝ ቱል አለች። በሷ በኢሬዝ ቱል ምን ማድረግ እችላላችሁ ማለት ነው። ማጂክ ኢሬዝ ቱል አለች። እችንን ማጂክ ኢሬዝ ቱል ተጠቅማችሁ ይሄው ሙልጭ አድርጌ አጠፋሁት ማለት ነው። ኦኬ ዜን ምን ማድረግ እችላለሁ ማለት ነው። እዚህ ጋር እኔ የምፈልገውን ባክግራውንድ መስጠት እችላለሁ። አሁን ባዶ ነው፣ ባዶ ባክግራውንድ ነው። በቃ ከጀርባው ምንም ነገር የለውም ማለት ነው። ጥቁርም አይደለም፣ ነጭም አይደለም፣ ቀይም አይደለም፣ ባዶ ባክግራውንድ ማለት ነው። ስለዚህ የሆነ ኦብጀክት ደግሞ ባክግራውንድ ያስፈልገዋል። ዝም ብሎ አየር ላይ የሚንጠለጠል ነገር የለም። ስለዚህ ባክግራውንድ ስለሚያስፈልገው ዛሬ ይሄንን ባክግራውንድ እንዴት ክሬት እናደርጋለን የሚለውን አሳያችሁና ለዛውም ለምን ይሆናችኋል ማለት ነው። ተምኔል እንዴት ይዘጋጃል የሚለውን በተወሰነ ነገር ማየት ትችላላችሁ ማለት ነው። የዩቲዩብ ጀማሪዎች ካላችሁ እንደገናም ደግሞ የቲክቶክ ላይ አንዳንድ ነገር የምትሰሩ ሰዎች ካላችሁ ለሱ ነገር ይሆናችኋል። ቢዝነስ ካርድ እና የምትሰሩ ሰዎች ካላችሁ ለሱ እንደ መግቢያ ይሆናችኋል ማለት ነው። ይሄ የሚዘጋጀው ለብዙ ነገሮች፣ ፎቶሾፕ በጣም ለብዙ ነገሮች ይጠቅማል ማለት ነው። እንዲሁ በጣም ኤክስፐርት ካደረጋችሁትና ማስተር ካደረጋችሁት ደግሞ ያው ኦንላይን የሚሸክሉበት ቢዝነስ የምትሰሩበት ግራፊክስ ዛሬ ኦንላይን መስራት ይቻላልና ብር ማግኘት ይቻላል። በዶላር ተከፋይ መሆን ትችላላችሁ ማለት ነው። ስለዚህ አሁን ይሄ ባዶ ባክግራውንድ ነው። አሁን እኔ ባክግራውንድ ክሬት ላደርግ ነው። ስለዚህ ሶርስ ኦፍ ኢሜጅ ወይም ሶርስ ኦፍ ባክግራውንድ ስንል ሶስት ነገሮች አሉ። ለሶርስ ኦፍ ኢሜጅ ወይም ደግሞ ሶርስ ኦፍ ባክግራውንድ የሚሆኑ ሶስት ነገሮች አሉ። አንደኛው ከሶፍትዌሩ ከራሱ ክሬት ማድረግ ነው፣ በጣም ኳሊቲውን የጠበቀ ቢኮዝ ቅድም ስንገባ ሪዞሉሽኑ 300 አድርገን ስለሰጠ ነው። እዚህ ጋር ክሬት የምናደርገው የክሬቲቪቲ ስራችን በጣም ጎበዝ ከሆነ የኢሜጅ ኳሊቲው በጣም አሪፍ ነው የሚሆን ማለት ነው። አንድ ከራሱ ከሶፍትዌሩ ክሬት ማድረግ የምታዩቸው ይሄ ሰንሴት ሸንሻይ ምናምን የምንላቸው ነገሮች እና ኢንተርኔት ላይ ዳውንሎድ የምታደርጓቸው ነገሮች ፎቶሾፕ ላይ በጣም ኤክስፐርት የሆኑ ሰዎች እና ግራፊክስ ችሎታቸው በጣም ጎበዝ የሆኑ ሰዎች ሰርተው አየር ላይ ወይም ጉግል ላይ አፕሎድ የሚያደርጓቸው ሰዎች ናቸው። ይከፈላል። ለዛም አፕሎድ ባረጉ ቁጥር እኛ ዳውንሎድ አድርገን ስለምንጠቀሙ ማለት ነው። ስለዚህ በጣም ጎበዝ ከሆናችሁ እንደዛ ያደርጋችሁ አፕሎድ ማድረግ ትችላላችሁ፣ መልቀቅ ትችላላችሁ ማለት ነው። የኢትዮጵያም ሳይት አለው ባክግራውንድ የሚለቀቅበት ሳይት አለ። ልክ እንደነሱ መልቀቅ ትችላላችሁ ማለት ነው። የክሬቲቪቲ ችሎታችሁ ጎበዝ ከሆነ ማለት ነው። በተለይ የስዕል ዝንባሌ ያላችሁ ሰዎች ግራፊክስ ላይ በጣም ስማርት ናቸው። ስለዚህ አንደኛው ሶርስ ኦፍ ኢሜጅ ራሱ ከሶፍትዌሩ ላይ ክሬት ማድረግ ነው። ሁለተኛው ከኢንተርኔት ዳውንሎድ ማድረግ ነው። ከኢንተርኔት ዳውንሎድ ስታደርጉ ኳሊቲው ሃይ የሆነ ምን ታደርጋላችሁ ማለት ነው። ፈልጋችሁ የሚመቻችሁን ዳውንሎድ ማድረግ ትችላላችሁ ማለት ነው ጋይስ።
ያ ማለት ግን ከ720 ባይወርድ በጣም በጣም ኢምፖርታንት ነው። ከ720 የወረደ ምስል የኢሜጅ ኳሊቲ በጣም ይወርድባችኋል ማለት ነው። ከ720 በላይ የሆነ ሪዞሉሽናቸው እዛ በላይ የሆነ ቢኮዝ ኤችዲ የሚጀምረው ከ720 በላይ ስለሆነ ከሱ መጀመር አለብን። ከዛ ያነሰ ምስል ግን የምንጠቀም ከሆነ ፕላትፎርሞች አንዳንዴ ላይቀበሏችሁ ሁሉ ይችላሉ፣ ወይም ደግሞ ሊያወርዱባችሁ ሁሉ ይችላሉ። ባይጥሉባችሁ እንኳን ግን ተወዳዳሪነታችሁን ይቀንሱባችኋል ማለት ነው። እንዳትታዩ ኢንጌጅ እንዳትደረጉ ራሱን የቻለ ፋክተር ነው ማለት ነው። ይሄ ሌላው ሶርስ ኦፍ ኢሜጅ ብለን የምናስበው የምንጠራው በካሜራ ኳሊቲ የሆነ ካሜራ ካለን በዛ ካሜራ ካፕቸር እናደርግና የምንፈልገው ምስል እና በምንፈልገው ሹት ታይፕ ሴቲንጉን እንደገና ደግሞ ሹት የምናደርግበትን ታይም አስተካክለን አሪፍ የሆነ ምስል አምጥተን ባክግራውንድ መጠቀም እንችላለን ማለት ነው። ስለዚህ ሶስት ናቸው ሶርስ ኦፍ ኢሜጅ የምንላቸው፣ ከነዚህ መጠቀም እንችላለን ማለት ነው። ዛሬ ግን እኔ ማሳያችሁ የመጀመሪያው ሶርስ ኦፍ ባክግራውንድ የምንለው ከራሱ ከሶፍትዌሩ ክሬት አድርገን ማየት ነው ማለት ነው። ስለዚህ የመጀመሪያው አንድ ሶሊድ የሆነ ምስል እዚህ ጋር ወስዳለሁ ማለት ነው። እንደምታዩት እዚህ ጋር ሬክታንግል አለች። እችን ሬክታንግል ወስድና ድሮ አድርጋታለሁ። ድራግ ኤንድ ድሮፕ ማለት ተጭኜ ይዤ መጎተት ማለት ነው። እዚህ ጋር ጫናለሁ፣ ተጭኜ ይዤ እዚህ ጋር ለቀዋለሁ ማለት ነው። እዚህ ጋር ሲሆናለኝ ብዙ ጊዜ ድራግ ስናደርግ እዚህ ጋር ዜን እዚህ ጋር ብናደርገው አሪፍ ነው፣ ወይ ደግሞ ከዚህ ጋር ዜን እዚህ ጋር ብናደርገው አሪፍ ነው። ላይክ ኤክስ ምልክት ማለት ነው። ይሄ ፒክስልም ሲለካ ልክ እንደዚህ ነው የሚለካው ማለት ነው። እንደዚህ ነው የሚለካው። ስለዚህ እሱን እናደርጋለን ማለት ነው። አሁን ባይ ዲፎልት ያገኘሁት ወይም የሰጠኝ ሰማያዊ ከለር አለ። ሰማያዊ ከለር ለምን ሆነ ካላችሁ እኔ አይደለሁም የሰጠሁት፣ ራሱ ነው የሰጠኝ። ራሱ የሰጠኝ ለምንድን ነው? ይሄ ሶፍትዌር ይሄ አዶቤ ፎቶሾፕ ሶፍትዌር የራሱ የሆነ ኢንተለጀንስ አለው ማለት ነው። እንግዲህ ባለፈው ስንሰራ ሰማያዊ ከለር ስንጠቀም ስለነበረ ዛሬ ምን ብሎ ያስባል? ኦኬ ሰማያዊ ከለር ይወዳሉ ወይም ሰማያዊ ከለር ሊጠቀሙ ይችላሉ ብሎ ያስብና የባለፈውን ሚሞሪ አድርጎ ይዞ ሰማያዊ ከለር ይሰጠኛል ማለት ነው። እንደዚህ አይነት ይሄ ምንድነው ወደ ጥቁር ብሉ የሚባለው ማለት ነው፣ ወይም ደግሞ ወደ ብሉ ብላክ የቀረበ ማለት ነው። እንደሱ አይነት ከለር ይሰጠኛል ማለት ነው። ይሄንን ከለር ምን ማድረግ እችላለሁ ማለት ነው? እኔ ሞዲፋይ ማድረግ እችላለሁ ማለት ነው። ማስተካከል፣ ሌላ ከለር መቀየር እችላለሁ። እንደገናም ደግሞ ይሄንን ከለር ወጥ የሆነ አንድ አይነት ከለር ነው ከጫፍ እስከ ጫፍ። እኔ ግን ግራዲያንት ከለር መጠቀም እችላለሁ። እዛም በላይ የሆነ ድብልቅልቅ ያለ ከለር መጠቀም እችላለሁ። ብቻ ግን በሚያምር ዲዛይን በሚያምር እንትን ዛሬ ትንሽ እሷንን ነው ምናያት። ባክግራውንዳችን እንዴት እንቀያይራለን? የመጀመሪያው ይሄንን ሶሊድ ከለር ለመቀየር እዚህ ጋር ትመጡና እቺ ላየር ነው የምትባል። እንደምታዩት እነዚህ ቻናል አለ፣ ላየር አለ፣ ስሪዲ አለ። እቺ ላየር ማለት በጣም ኢምፖርታንት ነገር ናች። ብዙ ጊዜ ግራፊክስ ስንሰራ ላየር ማለት የሆነ ኦብጀክቶች የሚደረደሩበት ቦታ ማለት ነው። ስለዚህ አሁን ያለችኝ አንዲት ኦብጀክት ብቻ ነች፣ which ሬክታንግል የምትለዋ ማለት ነው። እሷን ሪኔም ማድረግ እንችላለን። እችን ሬክታንግል የምትለዋን ነገር ሪኔም ማድረግ እንችላለን። አይ እንዳለ ይቀመጥ ይሄ ሬክታንግል ዋን ስለሆነች ከለሯን ግን ልቀይራት ካልሆኝ የት ጋር ነው? ላየር ውስጥ ገብቼ እዚህ ውስጥ ነው የሚላት። አሁን አንድ ኦብጀክት ብቻ ነው ያለችኝ፣ አንድ ሬክታንግል ማለት ነው። ብዙ እየደረደርን እናየዋለን። ምን ላየር ኢምፖርታንትነቱን በደንብ እናየዋለን ማለት ነው። እቺ ላየር ግን ሰምታይምስ ትጠፋብናለች። ላይክ ብትጠፋ አሁን እነዚህ ላየሮች ቢጠፉብኝ ዊንዶ ላይ ሜኑ ባር ላይ ዊንዶ ምትላለች አልፈን እያየናቸው ነው። ኢሜጅ ላይ የተወሰነ ነገር ቅድም ኢሜጅ ሳይዝ አይተናል። ዊንዶ ላይ ደግሞ የተደበቁ ነገሮችን አክቲቭ እና ኢንአክቲቭ የምናደርግበት ነው። ስለዚህ ዊንዶ ላይ ገብተን ላየር አክቲቭ ሆናለች። አሁን ባይ ዲፎልት ግን ኢንአክቲቭ ሆና ብትመጣብን ወይም የሆነ ሰው መጥቶ ኢንአክቲቭ ቢያደርግብን አሁን ይሄንን ምስል ለመያዝ ማንን እዚህ ጋር መርጬ ማንን መያዝ እችላለሁ? ማንን። ስለዚህ ምን ማድረግ አለብኝ? እችንን ዊንዶ ውስጥ ገባና ላየር ምትላለች ይታያችኋል። እቺ ላየር ምትላለች። yes ላየሯን አክቲቭ ሳረጋት መጣች። ስለዚህ አሁን ሬክታንግሏን ሲይዛት ይሄው ሬክታንግሏ ሞዲፋይ ለመደረግ ሬዲ ሆነች ማለት ነው። እንደምታዩቸው ነጥብጣብ በየኮርነሩ ላይ ያሉት ነጥብጣቦች ምን ሆናል ማለት ነው? ሴሌክት ምልክት ነው። ሴሌክት ተደርጓል ብለን ስናስብ ልክ እንደዚህ ነጥብ የሚመስሉ ነገሮችን ያስቀምጥልኛል ማለት ነው። ሴሌክት ተደርጓል ማለት ይሄ ነገር ተመርጧል።
ይሄ ነገር ኤዲት ለመደረግ ሬዲ ሜድ ነው ማለት ነው። ስለዚህ አሁን ኤዲት ማድረገው ምኑን ነው? ከለሩን ነው ማለት ነው። የመጀመሪያ ከለሩን ኤዲት ሳደርገው እዚህ ጋር ታያችኋለች የማውዟ ማሳያችሁ እሷን ዳብል ክሊክ አረጋታለሁ። ዳብል ክሊክ ሳረጋት እነዚህ ከለሮች ይመጡልኛል። እነዚህ ከለሮች ይመጡልኛል። እነዚህ ከለሮች ላይ የተለያዩ ከለሮችን አገኛለሁ። ከዚህ ውስጥ የምፈልገውን ከለር እኔ መስጠት እችላለሁ። ጋይስ ይታያችኋል። እነዚህ ላይብራሪ ከለሮች ናቸው። ማት ከለር ይህንን ባነሳችሁት ባሳደጋችሁት ቁጥር ማት ከለር ታገኛላችሁ። በጣም ብዙ ከለር ታገኛላችሁ ማለት ነው። ያው እነዚህን ትመርጡና እንደው ይሄን እስኪ ይሄን ከለር እንምረጠውና ይሄን ከለር እንምረጠውና ጋይስ ከለር በጣም 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 ዝም ብለን እንደፈለግን ባይ ዲፎልት የምንመርጠው ከለር አይደለም። ከለር ብራንዲንጋችን ይወስነዋል ነው። የሆነ ከለር ስታዩ ላይክ ይሄንን ከለር ብዙ ጊዜ ስታዩ ትዝ የሚላችሁ ኦፍ ኮርስ ይሄ ትንሽ ነጣ ያለ ከለር ነው። ኢቢኤስ ነው አይደለ? እንደዚህ አይነት ከለሮች የብራንዲንግ ስታንዳርዳችሁን ይጠብቁላችኋል ማለት ነው። ስለዚህ ከለር ዝም ብሎ አይሰጥም። እንደገና ደግሞ ትርጉም አላቸው። ለምሳሌ አርጂቢ ስንል ሬድ ስንል ቀይ ብዙ ጊዜ የፍቅር መገለጫ፣ እንደገና ላይክ የኢትዮጵያ አረንጓዴ ቢጫ ቀይ ብለን ስናስብ ቀዩ የምንድነው ምልክት የሚባለው? የፍቅር መገለጫ፣ የጀግንነት መገለጫ፣ አልገዛም ባይነት፣ በደምና ባጥንታችን ያመጣ ነው የሚያቆምናት ሀገር ናት ምናምን የሚለው የእንደዚህ አይነት የወኔ ምልክት የሚሆነው ቀዩ ነው ብዙ ጊዜ። ግሪን ስንል ደግሞ የመለምለም ወይም ደግሞ ይሄ የግብርና አይነት ነገር አግሪካልቸር ጋር ምናምን የተያዘ ከሆነ ደግሞ የምትጠቀሙት ለምሳሌ አግሪካልቸር ቢሮ ወይም ግብርና ቢሮ ስሩልኝ ቢላችሁ ሎጎ ብዙ ጊዜ ልጠቀሙት የምትችሉ ምንድነው ግሪን የሆነ ከለር ታበዙበታላችሁ። ብሉ የሆነ ከለር ደግሞ የተስፋ ምልክት አይነት ምልክት ነው የምትጠቀሙት። ብዙ ጊዜ ይሄ ከጤና ቢሮ ጋር ምናምን ነገር ስታያይዙት የሰው ሕክምና ጋር ምናምን የተያያዘ ምልክት ስትሰጡ ብዙ ጊዜ የምትሰጡት ምንድነው ብሉ ነው ማለት ነው። ብሉ ነው ማለት ነው። ስለዚህ የምትጠቀሙት ከለር አውቃችሁና ፈልጋችሁ መሆን አለበት። ዝም ብሎ ባይ ዲፎልት ይሄ ከለር ደስ ስላለኝ ምናምን ብሎ መጠቀም አይቻልም ማለት ነው። ትርጉም አለው፣ የተጠቀሙበት ዓላማ አለው። ስለዚህ ያንን ትርጉም ማወቅ መቻል አለብኝ። ስለ ከለር ከፈለጋችሁ ማንበብ ነው። እንግዲህ ኮርሱ እጅግ በጣም ሰፊ ስለሆነ እዛ ዲፕ የሆነ ኮርስ ውስጥ ገብቻ አይደለም ትምላችሁ ያንን እናንተ ማንበብ ነው ማለት ነው። ዜን ይሄን ከለር መረጥኩት which is solid ከለር ነው ማለት ነው። ይሄንን ሶሊድ ከለር ግን እዚህ ውስጥ ገብቼ ዳብል ክሊክ አድርጌ ነው የመረጥኩትኝ። ይሄንን ሶሊድ ከለር ግን ምን ማድረግ ፈለኩኝ እኔ ሌላ ከለር ደግሞ መስጠት ፈለኩኝ። ተጨማሪ ከለር ልሰጠው ፈለኩኝ። ይሄር ይችላልው ተጨማሪ ከለር ወይም 2-3 ከለር። ይሄ አንድ አይነት ወጥ ከለር ነው ግን ግማሹ እንደዚህ አይነት ከለር ግማሹ ደግሞ ሌላ ከለር እንዲሰጥልኝ ምን ማድረግ አለብኝ ማለት ነው። እዚህ ጋር መጣና ኤፍኤክስ የምትባል ፋንክሽን አለች። እቺ ፋንክሽን ሌየር ለመጨመር ተጠቅመኛለች። እሷን ክሊክ ሳረጋት እዚህ ላይ ለምሳሌ የምናገኛቸው የተለያዩ ጥቅሞች የተለያዩ ቱሎች አሉ። ከዚህ ውስጥ ግራዲያንት የምትላለች። ግራዲያንት የምትለዋል ክሊክ ሳረጋት ባይ ዲፎልት ይሄንን መሃሉን ወደ ነጭ ቀየረልኝ ማለት ነው። አሁን ይሄን ሲላችሁ ትንሽ ባዞረው ምን አይነት ከለር ነው የሚሆን ማለት ነው። ላይክ ፀሐይ ስትወጣ ሰንሴት እና ሰንሻይን ለመስራት እንደዚህ አይነት ከለሮችን እጠቀማለሁ ማለት ነው። ይሄንን ነጩን ወይም ደግሞ ይሄኛውን ከለር ለመቀየር ከፈለኩኝ እዚህ ጋር እነዚህ የግራዲያንት ምትላለች። ግራዲያንት ምትለዋል ማድረግ ይችላል ማለት ነው። ዳብል ክሊክ አድርጌ ገብቼ እችን ምን ማድረግ ይችላል ከለሯን ይሄው እዚህ ጋር እችንን ኮርነሯን እዚህ ላይ ያለችዋን ከለር ሲይዛት እዚህ ከለር ይመጣልኛል። እዚህ ከለር ላይ ይመጣና ከፈለኩኝ ቀይ መስጠት እችላለሁ። ከፈለኩኝ ጥቁር አይነት ነገር መስጠት እችላለሁ። የምፈልገውን አይነት መስጠት እችላለሁ ማለት ነው። እዚህ አድርጌ ከሰጠሁት በኋላ ይሄ በጣም ኤክስፒሪየንስ ታረጉት ይገባችኋል። ይሄንን ጥቁሩን ማስፋት ከፈለኩኝ መቀነስ ከፈለኩኝ ልክ እንደዚህ ያደረኩኝ እዚህ ጋር ምናያቸው እንደዚህ ነገሮች እያጠበፉ እያሰፋው ምን ማድረግ እችላለሁ ማለት ነው። ማየት እና መስራት እችላለሁ ማለት ነው። ግን ወደ ምፈልገው ይሄ ሰንሴት እና ሰንሻይን ወይም ደግሞ ምፈልገው አይነት የግራዲያንት ከለር ከመጣልኝ በኋላ ኦኬ እለዋለሁ ማለት ነው። ሁሉንም ኦኬ ብዬ እወጣለሁ። ይሄው ሁሉንም ኦኬ ብዬ እወጣሁ ማለት ነው።
አሁን እች ኤፍኤክስ ተደርባለች ማለት ነው። ስብስብ እንድትል እችንን ይዛታለሁ ማለት ነው። እና አንዳንዴ እነዚህ ነገሮች እንዲሰፋ እንዲጠብ ምን ማድረግ አለብኝ ማለት ነው። እነዚህ ግዴታ ሴሌክት ማድረግ አለብኝ። ሴሌክት የሚባሉት ነገሮች ሲመጡ ይህንን ሬክታንግል የምፈልገው ቦታ ላይ ይዤ ይሄው ልክ እንደዚህ ማጥበብ ማስፋት እችላለሁ ማለት ነው። በአንድ ሳይድ ብቻ እንዲሆን ሌላው ብላክ እንዲሆን ማድረግ እችላለሁ። በደንብ ማኒፑሌት ማድረግ ትችላላችሁ። ተጭኜ ይዤ መጎተት ምናምን እችላለሁኝ። ምናልባት ጀማሪ ኮምፒውተር ላይ ጀማሪ ለሆናችሁ ነው እንጂ አንዳንድ ነገሮች እየሰራችሁ ላላችሁ ይህን ነገር ታውቁታላችሁ ብዬ አስባለሁ። ሎጎ የምንሰራ ከዚህ ጋር ነው። እነዚህ ሎጎ ምናምን የተለያየ ነገር ለመስራት እነዚህን ለመስራት እችን እንጠቀማለሁ። እች ምናልባት ሎጎ ለመስራት የምጠቀምባት ናት። እሷ እንመጣለን። ይሄው የተለያየ ሸፕ ይሰጠኛል፣ የተለያየ ዲዛይን ይሰጠኛል። እንደዚህ ማድረግ እችላለሁ። ሲጨርስ አይ አንዱ ማድረግ ይችላል። ኖ ያልፈልግም ወደ ነበረበት መልሴ ማለት እችላለሁ። የሰራሁት ነገር ደግሞ እጅግ በጣም ጥሩ ከሆነና የምፈልገውን ካገኘሁኝ ምንድነው አድርጌው መውጣ ማለት ነው። ይሄው እች ራይት ኦኬ እንደማለት ነው። ኦኬ ብዬ እወጣለሁ ማለት ነው። ኦኬ ብዬ እወጣለሁ። ስለዚህ ኦኬ ስለው ይሄን ይሰጠኛል። እቺ ሾው ትራንስፎርም ኮንትሮል የምትላለች። እቺ ሾው ትራንስፎርም ኮንትሮል እነዚህ ነገሮች እነዚህ አራት ማዕዘኖች እንዲመጡ የምጠቅመኝ ነገር ናት። ቢኮዝ እቺ ከጠፋች ምታዩት ስታንዳርድ ቶልባር ላይ ያለችዋ ሾው ትራንስፈር ኮንትሮል የምትለዋ ከጠፋች ይህን ነገር እንደፈለገ ማኒፑሌት ለማድረግ ይቸገራለሁ ማለት ነው። ስለዚህ እሷን አበራና ይሄው እሷ ስትበራ እነዚህ ነገሮች አብረው ይመጣሉ። ልክ እንደዚህ ያደረኩኝ መስራት እችላለሁ ማለት ነው። ዩ ጋይስ ዜን ወደ መጨረሻው አካባቢ እንዳይበዛባችሁ ቢኮዝ ሌላ ነገር በጨመርኩባችሁ ቁጥር በየቀኑ ኮምፕሊኬትድ እየሆነባችሁ ሳይገባችሁ ነው የምታልፉት። እኔ የፈለኩት ግን የምትፈልጉትን ነገር በፎቶሾፕን በደንብ ስማርት ለመሆንና የግራፊክስ ባለሙያ ለመሆን ቢኮዝ ግራፊክስ በጣም አሁን ቡም እያደረገ ያለ አንድ ማርኬት ነው። ቲክቶክም ስትሰሩ ዩቲዩብም ስትሰሩ በጣም አስፈላጊ የሆነ ነገር ነው። ስለዚህ እንዳይበዛባችሁ ባጭሩ ነው የምሰጣችሁ። እችንን ሰርተን ከጨረስን በኋላ እንደዚህ አድርገን እነዚህን ከለሮች አጀስት አደረግን፣ እነዚህን ማኒፑሌት አደረግን። ኦኬ አል እዚህ ጋር ወይም ደግሞ ኢንተርም ማድረግ እንችላለን። አፕላይ ለማለት ነው። አክሴፕት ስናደርገው ምንድነው የምናደርገው ማለት ነው። እችን ራይቷን ኦኬ እንላለን ማለት ነው። አክሴፕት ካላደረግነው ደግሞ እችንን ካንስል ወደ ነበረበት መልሰኝ እኔ አልፈልግም አሁን የሄድክበት እለዋለሁ ማለት ነው። ሎጎ ስንሰራ እችን እንጠቀማለን ማለት ነው። ስለዚህ የተለያየ ራዲያንት ከለር ሶሊድ ከለር አገኘው። ዜን እዚህ ጋር መጥቼ አንድ ነገር ለመጨመር ያህል እችን ሙሉ ነው ማድረገው። ይህ ኳሊቲ በጣም አሪፍ የሆነ ኳሊቲ ነው። ከዛ እዚህ ጋር ለምሳሌ ጽሁፍ መጨመር ብፈልግ ቴክስት ምትላለች እቺ ቴክስት ምትለዋል እዚህ ጋር ምን አደርጋለሁ ማለት ነው። ቲን ክሊክ አረግና ባይ ዲፎልት ቨርቲካል የሆነ ነገር ነው የምሰራ። ሆሪዞንታል ብዙ ጊዜ ጽሁፍ አይሆንም። ቨርቲካሏን ክሊክ አረግና ይችን ዜን ይሄው መሸክሸክ ነው በምፈልገው ነገር እጽፋለሁ ማለት ነው። ለምሳሌ ኢትዮ ብሪፍ ብዬ ብጽፈው ኢትዮ ብሪፍ ብዬ ብጽፍ አሁን እንደምታዩት ከለር ኮምፖዚሽኑ ብዙ አይነበብም፣ ደስ አይልም። ስለዚህ ሴሌክት አረጋትና ይችላል ድራግ አርጌ ተጭኜ ሴሌክት አረጋታለሁ። ሴሌክት አድርግና እዚህ ጋር መጥቼ ከለሯን እቀይራታለሁ። ከከለር ኮምፖዚሽን ያልኳችሁ ለዛ ነው። አሁን ይሄ ጠቆር ያለ ነው። ይሄ ነጩን ባገኘው ቦልድሊ በደንብ ይታያል። አንደኛ የሰውን አይን አይረብሽም፣ ሁለተኛ ቦልድሊ ለሰዎች ይታያል ማለት ነው። ስለዚህ እሱን መስራት መቻል አለብኝ። እዚህ ኮርነር ላይ ይዝና ይችላል ምን ማድረግ እችላለሁ ማለት ነው። የዚህን ሳይዝ ማስፋት ማጥበብ እችላለሁ። ነገር ግን የምትሰሩት ነገር ብዙ ጊዜ የረሳሁት በፎቶሾፕ የተማሪዎች መጽሔት ዲዛይን የሚደረግ በፎቶሾፕ ነው። እንደገና ጋዜጣዎች ወይም ደግሞ ኒውስ ፔፐሮችን ዲዛይን የምናደርግበት በዚህ ነው። ስለዚህ እሱን ስንሰራ ይሄው ሳይዙን እዚህ ጋር ይዤ ምን አደረኩት ማለት ነው። እንደዚህ አሰፋሁት፣ አጠበኩት። ግን አሁን ሳይዙ ስንት እንደሆነ በደንብ እያወቁት አይደለም። ኦፍ ኮርስ እየሰጠኝ ነው። ከዚህ ሃይት እና ዊድዝ የምትል ነገር ምናልባት ወደ ላይ ከፍ ብሎ እያሳየኝ ነው። ምን ያህል ሳይዝ እና ምን ያህል
ዊድዝ እንደሆነ በፒክስል እያሳየኝ ነው። ነገር ግን በደንብ መወስንበት እዚህ ጋር አለ ጋይስ፣ እዚህ ጋር ታዩታላችሁ። ይሄ ማለት ሉክ ይሄ ማለት እዩት፣ ደፎል ሳይዙን እያሳደገልኝ ነው ማለት ነው። ስለዚህ ለምሳሌ ሌትስ ሴይ የተማሪዎች ካፕሽን እየሰራን ከሆነ መጽሔታችሁን እያዘጋጀን የተማሪዎችን ካፕሽን እየሰራን ከሆነ የአንዱ ተማሪ ሳይዝ ካፕሽን ትልቅ የአንዱ ተማሪ ሳይዝ ደግሞ ትንሽ እንዳይሆን እዚህ ጋር ወስኝ ይወጣሉ ማለት ነው። ለምሳሌ በ67 ፖይንት ከሆነ 67 ፖይንት ፔረንት በዛ ነው የምሰራው ማለት ነው። ግልጽ ነው። ስለዚህ በዛ ነው የምሰራው። እዚህ ጋር ወስኜ እሄዳለሁ። የሁሉም ተማሪ እኩል ይሆናል ማለት ነው። ዛትስ ዋይ ብዙ ጊዜ ተማሪዎች ሲመረቁ የካፕሽን ከዚህ በላይ እንዳይሆን ምናምን ነገር የሚባል ቦታ እንዳይይዝና የሌሎችን ተማሪዎች እንዳይጋፋ ስታንዳርዱ እኩል እንዲሆን ታስቦ ስለሆነ ነው። ስለዚህ ይህንን አደረኩትኝ። የዚህን ፎንት መቀየር እችላለሁ። ፎንት ታይፑን ለመቀየር ሴሌክት አደርጋለሁ። አሁንም ይሄው ሴሌክት ለማድረግ ወጥቼ ከነበር እቺ ሙቭ ማለት ለመውጣት ነው። ኦልሬዲ ጨርሼ እየሰራሁ ከነበረ ምን ማድረግ አለብኝ ማለት ነው። እቺን ክሊክ አደርግና ወደ ሌላ መሄድ እችላለሁ ማለት ነው። ስለዚህ አሁን መጥቼ ክሊክ አድርጌ እቺን ያስኳትን ወይም ሴሌክት አደረኳት። ሴሌክት ሳደርግ ምንድነው እነዚህ ነጠብጣቦች ይመጣሉ ብያችኋለሁ። አሁን ይህንን ከለሩን ለመቀየር ኦፍ ኮርስ ይሄ በጣም ዳይናሚክ ነው። እዚህ ላይ ከለር መቀየር እችላለሁ። ነገር ግን ይሄ ከለር ማይቀየርልኝ ከሆነ ወይም እዚህ ጋር ማላገኘው ከሆነ ይሄን ካራክተር ስለመጣ ነው እዚህ ጋር ማገኘው። ይሄ ካራክተር ግን አንዳንዴ ላይኖር ይችላል። ቢኮዝ ዊንዶ ላይ ኢንአክቲቭ ሊሆን ይችላል። ይሄው እዚህ ጋር ኢንአክቲቭ ቢሆንም ይሄን ካራክተር ባይመጣም እዚሁ ጋር ራሱ መቀየር እችላለሁ። ይሄው እቺነንቲ ክሊክ አረጋትና ሴሌክት አረጋታለሁ። ከዚህ ጋር መጥቼ ይሄው ከለሩን እኔ ምን ማድረግ እችላለሁ ማለት ነው። እንደዚህ መቀየር እችላለሁ ማለት ነው። ይሄን ከለር መቀየር እችላለሁ ማለት ነው። የኢትዮ ብሪፍ ሚዲያ አድማጭ ተመልካቾቻችን እንግዲህ የዛሬውን ትምህርታችን እዚህ ጋር ብናቆም የሚሻለው ቢኮዝ በጣም በጨመርኩባችሁ ቁጥርና ብዙ ነገር ባንዴ በተሸከማችሁ ቁጥር በደንብ አድቫንስድ አታረጉትም። የረሳችሁት የመሄድ እንትን ስላለ የኦንላይን ኮርስ ደግሞ ብዙ ጊዜ አንዱ ችግሩ ይሄ ስለሆነ ቀለል አድርጌ ነው የምሰጣችሁ። ግን አጭር እናንተ ተከታተሉኝ እስከ መጨረሻው ድረስ በተከታታይ ይህን ኮርስ ሰጣችኋለሁ። የዛሬውን ግን በዚህ አቆማለሁ። ሰብስክራይብ፣ ላይክ እና ሸር እያደረጋችሁ ለሌሎች አጋሩልን። እጅግ በጣም ወዳችኋለሁ። ባይ ባይ።